ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 3 ክፍል 31። በክፍል 30 ዝግጅታችን ዘላለም የመለሳለስ ባህሪ አሳይታ ከኤርዳው ጋር ተገናኝታለች። ባሻ ለሽምግልና ሄደው ባጋጠማቸው ትዳር ተገርመው ተመልሰዋል። አሸናፊ ከሚኪ ጋር ወደ ሞል ሄዶ ሳያስበው ከነኤርዳው ጋር ተገጣጥሞ በተረጋጋ ሁኔታ መጫወት ችለዋል። ወዴት ይመራን ይሆን? ራስ ማያ ተከታታይ የራዲዮ ድራማ ክፍል 31። ድርሰትና ዝግጅት አበባየው ታደሰ፣ ቅንብር አምባው ደሳለኝ። ምንድነው? ምን ነው አለባበስሽ? ምን ሆነ? ከዚህ በላይ ወንድ መስለሻል እኮ። ካልሲው፣ ሱሪሽ፣ ጸጉርሽ። ታዲያ ምን አለበት? ለምን የለበትም? ከቤት አልወጣ። ባትወጪስ? እንዴ ማን ያየኛል? እኔ አይሽለ? አንተማ ምን እንዴ ምን ሆነሃል? ምን ሆናለሁ? ቆይ እኔ ምን እዳ አለብኝ? አገባውሽ ማለት ማስፈራሪያ ሰው መመልከት አለብኝ? አንተ እውነቴን ነው። እናትና አባትሽ መቼም የወለደ አይጥለም ተብሏል። ምርጫቸው ነው። እኔ ለምን እቀጣለሁ? ከምርህ ነው? አዎ፣ እንኳን እንደዚህ ሆነሽ በፊትም ነግሬሻለሁ። ራስሽን ስትጥይ ደስ አይለኝም። የኔ ጌታ ትወደኛለህ እኮ። ስለወደድኩሽ ግን መቀጣት የለብኝም። የኛ ሴቶች እኮ የምትገርሙ ናችሁ። ወጣ ስትሉ አምራችሁ ደምቃችሁ ትታያላችሁ። ቤት ውስጥ ግን ሌላ። እንዴ እኛ ምን እዳ አለብን? እውነቴን ነው። ታውቂያለሽ፣ ብዙ ትዳር በዚህ ምክንያት ይፈርሳል። ስለለበሰች ወይ ስላለበሰች? በሁለቱም። አዎ፣ የምትለብሱ ከሆነ ቤትም ውጭም መልበስ አለበት። የማትለብሱ ከሆነ ደግሞ እንደዛው ቤትም ውጭም አንድ አይነት መሆን ይገባዋል። ትንሽ አልበዛ? ለምን ይበዛል? እኔ እኮ ወድጄሽ ነው ያገባውሽ። ቢሆንስ? ለእኔ ሲሆን የኔን ካልሲ አድርገሽ ትቀመጫለሽ። ለዚያውም የተለያየ ቀለም ያለው መርጠሽ። ውጪ ስትወጪ አምሮብሽ ዘንጠሽ ትሄጃለሽ። ፌር ነው? እሱስ ትክክል አይደለም እኮ። የኔ ጓደኞች ደግሞ ሲበዛባቸው ወደ ቤት መምጣቱ ይደብራቸዋል። የዳንጃር ምልክት የምትመስል ሚስቴን ከማይ እዚሁ ከባላቸው ሲለዩ ቆንጆ ነው የመጡትን ስመለከት ላምሽ ይላሉ። ወይ ጉድ! እንደዚህም አለ። ለምን አይኖርም? ይሄ እኮ ተፈጥሮ ነው። ትዳር በፍጹም እስር ቤት ሊሆን ወይም ሊመስል አይገባውም። እሺ አንተስ? እኔ ምን ቤቴ ከመሄድ እዚሁ ላመሻሽ ትላለህ? እኔማ ይኸው መጥቼ አለባበስሽን አስተካክ እያልኩ ነው። ቢያንስ ካልሲዎችን ማስፈራሪያ አታደርጊብኝ። እሺ እኔ ጌታ አስተካክላለሁ። ስለነገርከኝ ደግሞ አመሰግናለሁ። እህታችን በሰላም ነው? አቤት። በሚቀጥለው 4 ዓመት ለመወዳደር አስበሻል? መወዳደር? የት? ለፕሬዝዳንታዊ ምርጫ። አስመሰለብኝ እንዴ? ቀላል። እዛች ጥግ ላይ ሆኜ ሳይሽ ነበር። በጣም ተመስጠሻል። ያን ያክል? ታዲያስ እንዴ! ገጽታሽ እኮ የዴስዴሞናን ሞኖሎግ የሚል ነው የሚመስለው። ዋው! አይሽ እንደ ድራማ ነው የተመለከትኩሽ። አይገርምም? አልታወቀኝም። እኔ ታውቆኛል። ምኑ? መመሰጥሽ ነው። ዝም ብዬ ሳይሽ ቆየሁና እችን የመሰለች የሀገሬን አበባ እዚሁ ጥያች እጄ ረስተው በሩን ቢዘጉባት አይቆጨኝም ወይ በማለት መጣውና ከፈረስሽ ላይ አወረድኩሽ። ይገርማል። ይቅር በይኝ። ለምኑ? ያለ ፈቃድሽ ከፈረስሽ ላይ ስላወረድኩሽ። ችግር የለም። ባሻኝ ሰዓት ፈረሴን ስለማገኘው መጋለብ እችላለሁ። ቿ ከዚህ እስከ ሀገር ቤት ድረስ ያለ ምንም ውጭ ነው። አለዚያው ለምን ታዲያ ራይድ አሰጭኝም? ወይም ደግሞ መልእክት ይዘሽልኝ ብትሄጂ። መቼም ዕቃ ይዘህ ሂድልኝ ብሎ መጠየቅ ቀርቷል ተብሏል። ቢያንስ መልእክት ይዘሽልኝ ብትሄጂ ይቻላል ብለህ ነው? ይሄ እኮ የግል ጉዞ ነው። ካልሆነማ ይፈርሳል። በሀሳብ መጋለቡ ትክክል። ሚካያስ እባላለሁ። የበራበት ያራዳ ልጅ። ሶፋኒት። አንቺን በመተዋወቅ እድለኛ ነኝ። ቀኔን የበራ ይሆናል። በጣም ሰቀልከኝ። ከፈረስሽ ላይ ወርደሽ በአንዴ መሬት እንዳትነኪ ነዋ። ጥሩ ጥንቃቄ ነው። ታዲያስ? በዛ ላይ ደግሞ እኔም ተጠቃሚ ነኝ። እንዴት? እኔ ለበጎ ብዬ ከፈረስሽ ሳወርድሽ ማናባክ ካዘዘህና ብትይኝ ይሄኔ ብስጭት ይዞኝ መንገዴን እየከካው አይደል? አዲስ ነል አካባቢ አይቻለው። ግን የቤት ልጅ ነኝ ባክሽ፣ ብዙ አልታይም። በዛ ላይ ይፈራል። እውነት? አይ ጨዋታ እንጂ መሐላ አልወድም። ኦ በቅርቡ ነው ወደ ከተማቸው የመጣሁት። ሳንጆዜ ስሟ እንጂ የረባ ስራ የላት። ሳንጆዜ ሳይሆን
ሳኖዜ ነው የሚባለው። ማን ያለው? ያው የሀገሩ ሰው ነው። ታዲያ እስከ መቼ ሰው ያለው ነው እያልን እያስተጋባን እንኖራለን? እውነት ከሆነ ምን አማራጭ አለ? እውነቱማ ጄ እንጂ ሆ አለመሆኑ ነው። ቲቸር ማሞ ልክ አይደሉም ለማለት ነው። ማናቸው ደግሞ ቲቸር ማሞ? አንቺ ደግሞ ጥሩ ልጅ አይደለሽም ማለት ነው። እንዴት ቲቸር ማሞን ትረሻቸዋለሽ? አላስተማሩኝማ። አንቺ ማሞ ወደ ገበያ ሄደ የሚለውን ነው የምታውቂው። እሱንም አልደረስኩበትም። ለማንኛውም 3ኛ ክፍል እንግሊዝኛ አስተማሪው ናቸው ቲቸር ማሞ። ያኔ ጄን ሲያሳዩኝ ሆ ብላቸው ማና ባክ ጨፍር አለ ብለው በዳስተር ምልክት ያወጡልኝ ነበር። እንጃ እንግዲህ ምሳችሁን ብሉ። ይምጣ ያዙረታማ አባትሽ መጣ እኮ። ወይ መቼ? አቤት እሱ መኝታ ቤት እንደነበርሽ ገባና ወደ መታጠቢያ ቤት አለፈ። ተመስገን ጌታ ተመስገን ፈጣሪ የተባረከ ማዕድ አድርግልን። ለሀገራችን በሰላም አብቃን አባቴ። ሀገርሽ ናፈቀሽ? በጣም እንጂ እናቴ ነሽ። እንደዚህ እንደ እህል ነው ይራበኝ። አንቺ ደግሞ የትም ወጥተሽ ስለማታውቂ እኮ ነው። እንደ አባዬ ቢሆን እሱ ሲዞር ነው የኖረው። ለሱ እኮ ውጭውም ቤቱም አንድ ነው እኮ። ይኸውልሽ አሁን እኮ አገሬ ልሂድ የሚለው መንገዱ ላይ ቆሞ ግራቀኙን ለማየት የጓደኞቹን ቤት መንገዱን ለመታዘብ እኮ ነው። ደስ ይላል አይደል? ኖረሽ ብዙ ነገር አሳልፈሽ ትዝታዎችሽን ወደ ኋላ መመልከት። አዎ እሱስ ደስ ይላል። ታዲያ አንቺም መንገዱን መመልከት ናፈቀሽ? አይ እኔ መንገዱን እራመድበታለሁ እንጂ የታውቀውና የእኔ ትዝታ ቤቴ፣ ቤተሰቤ፣ ጓደኞቼ ናቸው። ወይ ጉድ ስንቱ አለፈ ህይወቴ። አሁን እንኳን ያ የሴት እድራችንን መግባባት ጠፍተዋል ብለውኝም ነው። ምን ሆኑ? እንጃ። እንግዲህ የቀድሞቹ እያለፍን በአዲስ እየተተካም አይደል? አዎ ትልልቆቹም አብዛኛዎቹ ይሉ፣ አዳዲሶቹ ደግሞ ጣጣችሁ አመላችሁ በዛ። እንዴት? ያ የሴት እድር እኮ እናቴ ነሽ 60 ዓመት ሊሞላው ነው። ገና በወጣትነታችን ከዚህም ከዚያም በትዳር ስንመጣ ራሳችንን ለማቀራረብ የፈጠርነው ነበር። በሐዘኑም በደስታውም አብሮ ለመሆን ለመረዳዳት። አውቅ የለ። ታዲያ እኮ መመዘኛችን ጓደኝነታችን ብቻ ነበር። እዛች ትንሽዬ ሰፈር ላይ ማይሁን ምን ይሁን ጉዳያችን አልነበረም። ደግሞ ሁላችንም ውሏችን ከቤት ስለነበር በየምክንያቱ እንገናኛለን። ዘር የለ፣ ሀብት የለ፣ የትውልድ ቦታ የለ። እኛም እኮ ወደዚህ ሀገር ስንመጣ ልክ እንደናንተ አዲስ መንደር ላይ ከተለያየ አካባቢ እንደተገናኛችሁት ነበር የተገናኘ ነው። ግን በእናንተ ደረጃ መግባባት አልቻልንም። አይ እዛም እኮ መግባባቱ እየጠፋን የመጣው። በዛ ላይ ሁሉ ስራ ውሎ ገቢ ነው። ማን ሀዘንተኛው ጋር ይቀመጥ? ማን ያስተዛዝን? ማንስ ይስራ? በመተዛዘን እንዳይሰራ ደግሞ ፍቅር ጠፋ። እሱን እኮ ነው የምለው እናቴ ነሽ። አሁን ታዲያ እኔ ጋ ይደውሉና እማማ እንትና እንዲህ አድርጋን እንዲህ በድላን፣ ሌሎቹም ይደውሉና ደግሞ እንዲህ ሆነን እንዲህ ተፈጠረ። ችግር ነው በጣም። እኩያ እድሬን አይኔ እያየ ሊያፈርሱት ነው ብዬ በጣም እሰጋለሁ። ታዲያ ማን ነው የሚያፈርሰው? አያይ ይሄ የሴቶች ጉዳይ ነው። እንደሱ እያላችሁ ነው ብዙ ነገር ያፈረሳችሁት። ግን እንዴት ሳኖዜ ላይ ስራ አጣ? ባክሽ ለኔ የሚሆን አላገኘው። ምን አይነት ስራ ነው የምትፈልገው? ማለት ላንተ የሚሆን ብቻ ለምሳሌ አንቺን ሳጫውቱ ቢከፍሉኝ። እኔም አልጠላም ነበር። እኔን ስታጫውጪ መዋል ከከፈሉኝ። ሰው ስንት መከራ የሆነ ስራ እየሰራ አይደል እንዴ ገንዘብ የሚያገኘው? እንኳን አሳስቆ። እኔ ግን ስራውን ገና በደንብ ሳልጀምረው አስጠልቶኛል። አንቺን የመሰለች ዜጋቸው ፍዝዝ ብለሽ ከማይሽ ግን በነፃም ቢሆን አጫዋችነት እቀጠራለሁ። እኔ እንኳን ዜጋ አይደለሁም። አይደረግም እንዴ? አንቺ ካሎች ታዲያ ማን ሊሆን ነው? የሚገርም ነው።
ምኑ? አቀማመጥሽ ግን ልክ እንደ ዜጋ ነው። እንዴት? ዜጋው እንዴት ነው የሚቀመጠው? በሙሉ መቀመጫው ነዋ። ተረጋግቶ ዝርፍጥ ብሎ ያለ ሀሳብ ነው የሚቀመጠው። እሺ ዜጋ ያለው ነውስ? እሱማ በሰቀቀን ነው። በግማሽ ከፍሎ ነው የሚቀመጠው፣ በግማሹ ደግሞ ለመሮጥ ተዘጋጅቶ። አንተ የተረጋጋ ትመስላለህ። ስለዚህ ዜጋ ነው ማለት ነው። ያኔ እባክሽ ከተስፋ መቁረጥ የመጣ ነው እንጂ ዜጋውኛ አይደለም። ለምን? በቃ እንዴ መኖር የሚባልን ነገር እንዴት አድርገን እናሸንፍ? ያንን ሁሉ አገር አቋርጠን መጣ ብለን በረጅሙ ሳንተነፍስ ህግና ስርዓት ፖሊስና ወታደር ሊመጣባችሁ ይችላል አሉን። ተስፋ ቆረጥና እንግዲህ ብራዚል ጫካ እንሄድ ከዚህ በኋላ። አይ በስርዓት እስከሰራ ህግ አክብረህ እስከኖርክ ድረስ ማንም የሚነካ የሚኖር አይመስለኝም። የትኛውን ህግ? የሀገሪቱን ህግ። እንዴ የሀገሪቱ ህግማ ለሁለት ተከፍለው ትክክለኛውን ገና አልተስማሙበትም እኮ። እስከዛ ግን እኔና መሰሎቼ በሰቀቀን አለቅን። እንጃ እንግዲህ። አየሽ፣ ለዚህ ነው ተስፋ መቁረጥ የሚበጀው። እኔ ተስፋ መቁረጥ አልወድም። እንዲያውም ተስፋ በሚያስቆርጡ መሰናክሎች ውስጥ ተጋፍጦ ማለፍ ያስደስተኛል። እውነት? አዎ። አትመስይም። ሳታውቀኝ ቅድም እኮ በደንብ አየሁሽ አልኩሽ እኮ። አንደኛ ሰውን ያለ ፈቃድ ዝም ብሎ ማየት አግባብ አይደለም። ሁለተኛ የሰውን ልጅ ላይውን አይተህ ውስጡ እንድትናገር ይከብዳል። አንደኛ አደባባይ ላይ እንደ ልብ እንድናይሽ ሆነሽ ቁጭ ያልሽው አንቺ ነሽ። ሁለተኛ አንቺ በፈረስሽ ስትጋልቢ ውስጥሽን እየበተንሽው ሄደሽ እንደሆነስ እንጃ እንግዲህ። ማምለጫሽ ናት። ምኗ? እንጂ እንግዲህ ትያለሽ መንገድ ስትቀይሪ። ለጊዜው መልስ ስለሌለኝ ይሆናል። በቃ ስለዚህ አስበሽበት ሌላ ጊዜ ትነግሪኛለሽ። ቀጠርከኝ ማለት ነው? አረ በፍጹም። እኔ ከዚህ ስለማልጠፋ በመጣሽ ቀን አገኝሻለሁ። ከምር ስራ ትሰራም እንዴ? እጀምራለሁ እኮ ግን የስራ እድሜ አጭር ይሆንብኝና እወጣለሁ። ትጣላለህ? እመስላለሁ። እንጃ እንግዲህ ጨረስኩልሽ እኮ እንጂ እንግዲህ ያ ሁሉ ፍቅር ጨዋታ ቀርቶ ብትንትን አሉ። ጊዜው እኮ ነው። ፍቅር ጠፋ። ጊዜው ምን ያደርግ ታዲያ? ጊዜው ነው እንጂ ሰው እንደሆነ ያው ሰው ነው። ያው ሰው ነው አመል ያጣው። ያው ሰው ነው መደማመጥ መከባበር ያቃተው። እሱማ ነው። ታዲያ ጊዜው ምን ያደርግ? ወሬን ቀነስ አድርጎ መደማመጥ ቢቻል ሰላም በተፈጠረ። እሱንማ ማን ይሰማል? መስማት አለበታ ሰላሙን ከፈለገ። አቃተዋ። ይኸው አንተ ዝም በል ስትባል ማይ ትሰማለህ? ይችን ይወዳል ባሻ። ተይ ትርንጎ ተይ። ሁለት ያነቆሎ በሰው ላይ መፍረድ አይደለም፣ መጀመሪያ ራስን ማየት ነው። እኔ ማላቆን እናገራለሁ እንዴ? አይ እሱስ አትናገርም። ያልሄድኩበትን ያላየሁትን ያልዋልኩበትን አወራለሁ እንዴ? ባሻ ይሙት እንደሱስ አታወራ። ታዲያ ከዚህ ዘመን ሁሉን እኔ አውርቼው ልሙት ከሚል ጋር አታመሳሲኛ። ማመሳሰሌ ሳይሆን ከባድ ነው ዝም ማለት ለማለት ነው። ማውራት እኮ መጥፎ አይደለም። ያወቁትን ያነበቡትን ያዩትን ማካፈል እኮ መልካም ነው። የቸገረን እኮ ጫፍ ይዞ መሮጥ መተርተር መቀደድ ሆኖ ነው። እነዚህ ልጆችም አሸናፊም ያኛው ጓደኛቸው መልካሞች ናቸው። የህይወቴ ባልም በተለይ አሁን ተቀይሯል። ታዲያ ተደማምጠው ቢነጋገሩ ለመግባባት የሚቸግራቸው አይደለም። ካልሆነ አንተ አሹን ትቆጣዋለህ። ኧረ እዛም አይደርስም። ወንዶቹ መስማማታቸው አይቀርም። የሴቶቹን እንግዲህ እነሱም ያው የሚሰበሰቡበት እስኪያገኙ ነው። እሱማው ይልቅ ቅድም ከክንፉ ጋር ስትነጋገሩ ሰማኋችሁ። ተጣላችሁ እንዴ? አይ ጥልስ አይደለም። በሴቶች አለባበስ ላይ እያወራን ነበር። ከውጭ ሲገባ አለባበሴን አይቶ ተናደደ። አይ ግልጥልጥ ብለሽ ሲያይሽ ደንግጦ ነው። ያው ሙቀቱም ርብሽብሽ ሲያደርገኝ። አይ እናቴ ግፍጥጥ ብለሽ ሲያይሽ። እኔ ደግሞ ቤት ነኝ ያለሁት ብዬ ነው ቀለል ያለ ነገር የለበስኩት። እሱ ደግሞ ለምን ደህና ነገር አትለብሽም አለ። ያልኩሽ እኮ። እንዴት? የእውነቱን ነዋ። አለባበስሽ እኔንም አልተመቸኝ ነበር። እርግዝናው ላይ ተጨማሪ ያልሆንብሽ ብዬ ነው እንጂ። እናንተ እድለኞች ናችሁ። በእኛ ጊዜ ስንት ጣጣ ነበር። አቀማመጣችን፣ አረማመዳችን፣ አለባበሳችን። አቤት አቤት። ነጠላችሁን ካልደረባችሁ መቼ ከቤት ትወጣላችሁ? ወጉ እንደዛ ነበራ።
ሴት ልጅ ሸፈን ብላ ያም ሊያያት ሲጓጓ ነበር ውበቷ። አሁን ሁሉም ነገር አደባባይ ላይ ዋለና ምን አዲስ ነገር አለ ብሎ ወንዱ ይጓጓ። እውነት ነው እኮ። ታዲያ ያኔ ሻሞላ የሚስበው ሽጉጥ የሚማዘዘው ያችን ድብቅ ሴት ለግሉ ለማድረግ ነበር። ሽልማቱ፣ ኩራቱ፣ ጌጡ እሷ ናት። አሁን አደባባይ ላይ ዋለቻ። እሱና ሌላው ስለሷ የማያውቁት የተለየ ነገር ጠፋ። እውነት እኮ ነው። ሴት ልጅ ውበቷ ክብሯ ነው፣ በቀላሉ አለመገኘቷ። ያንን ደግሞ በትዳር ዘመኗም እየመነዘረች ታቆየዋለች። ባሏም እንዳከበራት እንደወደዳት ይቆያል። ላፉ ቢናገርም እንኳ ዞሮ ከስሩ አይጠፋም። እርግጥ ነበሩ የሴት ወግ የሴት ክብር የማይገባቸው ክፉዎች። እሱማ መቼም ሁሉም ሰው አንድ አይነት አይሆን። የልጅ አባት እንደኔ አባቱን ምን እላለሁ? እንዴት ነው ዝግጅት? እንዴት እየሆነች ነው? አሁን ተጣልተን ነው የወጣ ነው። እባክህ ያንተ ነገር እንዴት? ይቅር በልኝ ለንግግሬ። አሁን ጋር የምትጣላበት ሰዓት አይደለም ብዬ ነው። ለራሷ ብዬ እኮ ነው። ቢሆንም አሁን እሷ በፈቀደችው መንገድ መርዳት ብቻ የሚያስፈልግ ነው የሚመስለኝ። ምክር ግን ልምድ እንዳለው ሰው ነው። ባለትዳሩ እኔ፣ የልጅ አባቱ እኔ፣ ስለሚስት የምመከረው እኔ። ቡጢ ለሰጪው ቀላል ነው ይላል ሚኪ። እውነት ነው። ለነገሩ ማየት መስማትና ማንበብ አንዳንዴ ከኖረውም የበለጠ ያደርጋል። ጉረኛ። እሺ ምን አጣላችሁ? አለባበሷ ነው። የኔን የተለያየ ቀለም ያለው ካልሲ አድርጋለች። ጸጉሯን ወደዚህና ወደዛ አበጥራ ሞልዋያ እንደመሰለ ትተዋለች። ያደረገችውን ቱታ አንደኛውን እግሩን ሰብስባ ሌላኛውን ትተዋለች። ከርግዝናዋ ጋር አጭር ቲሸርት አድርጋ በቃ እኔን ለማስፈራራት ተዘጋጅታ የምትጠብቅ ነበር የምትመስለው። ይህ እኮ የአብዛኛው ሴቶች ባህሪ ነው ይባላል። ስንት አሉ አይደል እንዴ ኪችን ለመግባት መጀመሪያ ጸጉራቸውን የሚተኮሱ። እሱም ጤነኛ አይደለም። በአስቸኳይ ፈልጋቸው በር ላይ ስትደርስ አንተን አቁሞ ሻወር ወስደው ተኳኩለው ዴት ልታደርጋቸው የሄድክ ይመስል ተውበው ነው በር የሚከፍቱልህ። ታዲያ እንደሱም ሳይበዛ እንደ ህዊም ሳይሆን መስተካከል ቢችል ጥሩ ነው። ሻይሉማ ወደ ውጭ ሲወጡ ብቻ ውብ ሆነው እኛን እንደ ማያ ፊልም ያስፈራሩናል። ከይርዳው ጋር በዚህ ጉዳይ ስናወራ ሴት ልጅ የግድ ከቤት ወጥታ መስራት አለባት ይላል። በተለይ በዚህ በውጭው ዓለም እሷ የቤቱን ስራ ልጆቹን ጨምሮ ባል ደግሞ የውጭውን ስራ ረጅም ሰዓት መስራታቸው በኢኮኖሚ ጠንካራ ሊያደርጋቸው ቢችልም በቤተሰብ ጉዳዮቻቸው ግን ስኬታማ አይሆኑም ይላል። ምክንያቱም ስራ ለምግብ፣ ስራ ለቤት ክራይ ነው ህይወታቸው። አዎ፣ አንደኛ የቤተሰብ ጊዜ የላቸውም፣ ፋሚሊ ታይም። እሱ ረጅም ሰዓት ስለሚሰራ እንደገባ ወደ አልጋው ነው የሚሄደው። ሁለተኛ እሷ ቀኑን ሙሉ ቤት ውስጥ ስለምትውል ተጨንቃ ነው የምትቆየው። አይገርምም? ቀኑን ሙሉ ብቻዋን ስትብሰከሰክ ወይም በስልክ ከመሰሎቿ ጋር ያንኑ ስታወራ ትውልና ማታ ስራ ረጅም ሰዓት ደግሞ የሚመጣ ባሏን በአንድ ቃል ነርቡን ነቅላ ትጥለዋለች። ከምንም የከፋው ግን ልጆች አባታቸውን አያውቁ። ሚስትም ስትረስ ውስጥ ስለምትቆይ አባታቸውን እንዲያውቁ አትረዳቸውም። ምናልባትም መልካም ነገር ላትነግራቸው ትችላለች። ከባድ እኮ ነው እባክህ። በጣም ወደን ነው ትዳርን ፈርተን ዳር ላይ ቆመን ያለ ነው። ያኔ የኮቪድ ጊዜ ብዙ ትዳር ነው የፈረሰው። ተገናኙ። በድራይቭ ስሩ የሚጠያየቅ ባልና ሚስት 7 ቀን 24 ሰዓት ተፋጠጧ። ለካ የጋራ የሆነ ነገር አንድ ቤት ውስጥ ሊያውልና ሊያሳድር የሚችል ነገር ከቤት ኪራይ ውጪ አልጋ ውስጥ እንቅልፍ ላይ ሆነው ነው የሚገናኙት። ከዚያ ውጪ እሱ ገንዘብ ለቃሚ፣ እሷ ቤት ማስተዳደር፣ ልጆች ማሳደግ። ይህ ደግሞ ለሁለቱም ህይወት ስላልሆነ ሌላ የሚመስላቸውን ፍለጋ በስልክም በአካልም ይዳክራሉ። አንድ ቀልድ ነበረ በጣም ያዝናናኝ። የቱ? በኮቪድ ምክንያት አባት ከቤት ይውላሉ፣ ልጅ ደግሞ የማያውቀው ሰውዬ ነው እና አንድ ቀን እናቱን መቼ ነው እኚህ ሰውዬ ወደ ቤታቸው የሚሄዱት?
ድራማውን የተጫወቱልን ብሌን ሳሙኤል እንደ ሶፋኔት፣ አንተነህ አስረስ እንደ ሚኪ፣ ጀንበር አሰፋ እንደ ትርንጎ፣ ተስፋዬ ሲማ እንደ አሸናፊ፣ ዘመናዊ ዘሪሁን እንደ ሕይወት፣ ቴዎድሮስ ለገሰ እንደ ክንፉ፣ አበባየሁ ታደሰ እንደ ባሻ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን።